ለእግዚአብሔር ጊዜ መስጠት። በሳምንት አንድ ቀን ይኑራችሁ እስኪ ምጾሙበት፣ እምጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት፣ በእርግጥ በእግዚአብሔር ፊት የምታቀርቡት ነገር ይዛችሁ የምትመጡበት። አምልኳችሁ፣ ምስጋናችሁ፣ ቅድም እንደሰማነው ውዳሴያችንም ሊሆን ይችላል፣ ጥያቄም ሊኖረን ይችላል። እግዚአብሔርን ስለ ምድር የምንለምነው ጉዳይ ሊሆን ይችላል፣ ስለ ቤተ ክርስቲያን፣ ስለ ግል ሕይወቴ ሊሆን ይችላል። አንድ ቀን ግን ይኑረን እኛና እግዚአብሔር በደንብ ጊዜ የምንወስድበት። እኔ እግዚአብሔር ጋር የምቀርብበት፣ እግዚአብሔር እኔ ጋር የሚመጣበት፣ የሚፈልገው ለኔ የሚነግርበት፣ ይሄንን አስተካክል የሚልበት፣ እግዚአብሔር እኔን የሚገስጽበት እድል ተንበርክኬ አነብንቤ የምነሳበት የምሰማበትም በቅዱስ ቃሉ እየቆራረጠኝ እንዲገባ እድል መስጠት። ልመና ራስን ማዋረድ፣ ትህትና ውስጡ ስላለ የልብ መሰበር ውስጡ አለው ልመና። ይህንን መልመድ በጣም ጥሩ ነው። እንደ ክርስቲያን፣ እንደ እግዚአብሔር ሕዝብ እኔ ስለምን እምለምነውን አክብሬ ነው እምለምነው። ተሰብሬ ነው እምለምነው። ዝቅ ብዬ ነው እምለምነው። ቀጥሎ የሚሰጠኝ እንዳለ አውቄ ነው እምለምነው። የምቀበለው ነገር አለ። ስለምነው ሰጪ ነው፣ ተቀባይ ነኝ። ባዶ ነኝ፣ ሙሉ ነው። እግዚአብሔር ጋር መጠጋት የሚያስታውቀው ትህትና ይጀምርሃል። ባይዘው ለምን እግዚአብሔርን ሰው አይቶ ትዕቢተኛ መሆን አይችልም። አምላክ በሰማይ አለ እያልክ ነው የምትኖረው። እኔ በምድር ነው የምኖረው እና ከሁሉ ያነስኩ ነኝ። ከጌታ ጸጋና ሰላም ይብዛላችሁ። አንደኛ ዜና ምዕራፍ 4 ቁጥር 9ና 10ን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል፣ ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ፣ እጅ ከእኔ ጋር ትሁን፣ ከሲቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔር የለመነውን ሰጠው። ጌታ የተመሰገነ ይሁን። የአንደኛ ዜና ምዕራፍ 4 የአንደኛ ዜና ምዕራፍ 4 ላይ ቁጥር 9ና 10 ነው አብረን ያነበብነው የጌታ ቃል ክፍል። ስለ ጸሎት በምናነሳባቸው ጊዜያቶች ሁሉ በጣም ደጋግመን የምናነሳው አንዱ በመጽሐፍ ቅዱሳችን ላይ ያለ በጣም ታላቅ አገልጋይ ነው ወንድማችን ያቤጽ። ቁጥር 9 ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበር። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው ይለናል። እንግዲህ ወደፊት ወደ ኋላ ነገር ነው አይደል የጻፈው። አሁን ከወንድሞቹ ይልቅ የተከበረ ነገር ብሎ ከዛ ደግሞ እናቱ ደግሞ ስትወልደው አለና ወደ ኋላ ደግሞ ተመለሰ። አሁን እድሜውን ነው አይደል የኖረበትን ዘመን ሲነግረን ከወንድሞቹ መካከል በጣም የተከበረ ነበር ነው የሚለን። እንግዲህ በሕዝብ መካከል በሰው መካከል ያቤጽን ሰው ሁሉ ሲያየው እንደ ፋሚሊ የዘራረግ ስለሆነ እየተጠቀሰ ያለው እንደ ቤተሰብ ያቤጽ ከወንድሞቹ መካከል እጅግ የተከበረ ሰው ነው። በጣም ሆነረብል የሆነ ሰው ነው። ደግሞ ዝም ብሎ የተከበረ አይነት ሰው አይደለም። እንደው ዝም ብሎ የተከበረ አይነት ሰው አይደለም። መጽሐፉ ራሱ ይነግረናል። እዝራ ራሱ ያስቀምጠዋል። ያቤጽ የተከበረ ነው የሚለን ቀጥሎ በጸለያቸው ጸሎቶችና እግዚአብሔር የመለሰለት መልስ አለ። በዚህ ምክንያት እግዚአብሔር ያከበረው አይነት ሰው ነው። ከወንድሞቹ መካከል እጅግ የተከበረ ሰው ነበር። እግዚአብሔር አክብሮታል ይለንና እናቱ ግን ስትወልደው በጣር ነው የወለድኩት አለች እና እናቱ የወለደችውን ጊዜ አትረሳውም። ያቤጽን ስትወልደው የወለደችበትን ወቅት አትረሳውም። ሞት አይነት ነገር የገጠማት እስኪመስል በጣር ወልጄዋለሁና ስሙን ያቤጽ ብዬዋለሁ። ያቤጽ ማለት ባይዘው ህመም እንደማለት አይነት ነው። ፔን እንደማለት በቃ ይሄ ጣር ያለበት ምጥ ያለበት ሲቃይ ያለበት እንደማለት ነውና ስወልደው እጅግ በጣር ነው የወለድኩት አለችና ስሙን ያቤጽ ብዬሃለሁ አለችው። እናቱ ናት ስም ያወጣችለት። በጣር በብዙ ሲቃይ የተወለደ አለች። ይሄ ብላቴና ካደገ በኋላ ትልቅ ሰው ሲሆን መጸለይ ሲያውቅ፣ እግዚአብሔር እንዳለ ሲያውቅ፣ አምላክ በሰማይ እንዳለ ሲያውቅ፣ የሚለመንለት አምላክ እንዳለ ሲያውቅ፣ ቀጥሎ ደግሞ የሚለምነው ብቻ ሳይሆን የሚመልስለት አምላክ እንዳለ ሲያውቅ፣ በዘመኑ በእድሜው በታሪኩ መካከል ያቤጽ ጸለየ። በጣም እደነቃለሁ። ስለ ያቤጽ ሌላ ነገር አለመጻፉ ያስደንቀኛል።
ጸሎቱ ነው የተጻፈለት፣ የጸለየው ነው የተጻፈለት። ቀጥሎ ጸለየ፣ የጸሎት ሰው ነበረ። በእግዚአብሔር ፊት ቆሞ ጸለየ፣ አማጠ፣ ጮኸ ብቻ አይደለም መለሰለት። በእውነት እግዚአብሔር በጣም ብዙ ስህተትን ከታሪካችሁ ይሰርዝላችሁ። በእውነት በጣም የሚያደክም የሚያዝልን ነገር እግዚአብሔር ከእድሜያችሁ ላይ ይሰርዘው። ይሄ ሰው የተመዘገበለት የተጻፈለት ይኸው እኔ ከሺህ ዓመታት በኋላ ዛሬ አዲስ አበባ ከተማ ቤተ ክርስቲያን ቆሜ የጸለየውን ጸሎት የነበረበትን ሁኔታ ቆሜ እየተናገርኩ ነው። እግዚአብሔር በታሪክ መካከል አስገባው። ይህን ሰው ምን ተጻፈለት? ጸለየ። ወዴት? ወደ እስራኤል አምላክ። ይሄ የኪዳን ስሙ ነው። የእግዚአብሔር እኮ የእስራኤል አምላክ አለ በሰማይ አለ። ማን ነው? የእስራኤል አምላክ። ሲጸለይ ይሰማል፣ ቀጥሎ ይመልስልኛል። ይህንን የሚለው መቼ ነው? ከምርኮ ተመልሰው በሲቃይ መካከል ቆመው። ለአንድ ኢያሱ ለሚባል ሊቀ ካህን የተነገረ አይደለም። ከምርኮ ለተመለሰ ሕዝብ የተነገረ ቃል ነው። ስለ ኢየሩሳሌም የተነገረ ቃል። ስለዚህ እነዚህ በሙሉ ከጭንቅ ያመለጡ፣ ከመከራ ያመለጡ። በጣም ብዙ ሰው አጠገባቸው ባቢሎን ሞተዋል። አንዳንዱ እድሜው አልቆ፣ አንዳንዱ በተለያየ ሲቃይና መከራ አልቀዋል። ተርፈው ነው የመጡት። ያቤጽ ከወንድሞቹ መካከል የተከበረ ሰው ነበር ሲሏቸው፣ ነገር ግን እናቱ ስትወልደው በጣር ወልጄዋለሁና ብላ ያቤጽ አለችው። ይጽናናል ሰው። በጣር ነው የተወለደው። በምጥ መካከል ነው የወጣው። ከሞት ነው ያመለጠው። እሺ ምን አረገ? ጸለየ። ጸልዩ ነው አይደል መልእክቱ? የሚሰማ በሰማይ አለ። ለእስራኤል ተስፋ አለ። የእስራኤል አምላክ በሰማይ አለ። ነገስታቶቻቸው ወድቀው ሊሆን ይችላል። ዳዊት ወንበሩ ላይ የለም ሊሆን ይችላል። የእስራኤል አስፈሪነቷ ከስሞ ሊሆን ይችላል። አምላኳ ግን በሰማይ አለ። መልእክቱ ይሄ ነው። ከምርኮ ለተመለሰ ሕዝብ አይዟችሁ፣ የታሪክ ባለቤት የወደደውን ማድረግ የሚችል አምላክ በሰማይ አለ። ያቤጽ ወደ እግዚአብሔር ጸለየ፣ ለመነው። ዋው ዋው! እንዴት ያስደንቃል! ጸሎቱ ልመና ነው አይደል? ጸለየ። ጸሎቱ ልመና ነው። ልመና ልምምጥ ነው። ልመና አቲቲዩድ እኮ ነው። ልመና እኮ አቲቲዩድ ነው። ኮራ ብለህ ትለምናለህ እንዴ? ስብር ብለህ ነው የምትለምነው? ወድቀህ ነው የምትለምነው? ልመና እኮ የምትናገረው ቃል ይመርጥልሃል። ቃል ይመርጥልሃል። ልብን መስበርና አንገትን ማቀርቀር ብቻ እኮ እንዳይመስልህ፣ ቃል ይመርጥልሃል። ልመና በጣም ትሁት ያደርግሃል። ያቤጽ ለመነ ማለት ይሄ ሁሉ ፕሮቶኮል አብሮት አለ። በጣም የተመረጠ ቃል ነው የተጠቀመው። አክብሮ የእስራኤል አምላክ አለው። እግዚአብሔር ይመስገን። የእስራኤል አምላክ አንተ አለ። እለምንሃለሁ ምጣለሁ። ልመናው ላይ በጣር ነው የተወለድኩት። ማንም ተከትሎኝ ታሪክ ሊሰራ የሚችል የለም። አንተን ነው መለመንህ ነው ያለው። ከጸለይን አይቀር እንደዚህ ነው መጸለይ። በእውነት እግዚአብሔር የሚንቀሳቀስበት ጸሎት፣ እግዚአብሔር የሚመልሰው ጸሎት። ልጁ ጄኒውን ስለሆነ ነው እግዚአብሔር መለሰለት። ጄኒውን ነው ጄኒውን ነው። ልመና ራስን ማዋረድ፣ ትህትና ውስጡ ስላለ የልብ መሰበር ውስጡ አለው ልመና። ይህንን መልመድ በጣም ጥሩ ነው። እንደ ክርስቲያን እንደ እግዚአብሔር ሕዝብ እኔ ስለምን እምለምነውን አክብሬ ነው እምለምነው። ተሰብሬ ነው እምለምነው። ዝቅ ብዬ ነው እምለምነው። ቀጥሎ የሚሰጠኝ እንዳለ አውቄ ነው እምለምነው። የምቀበለው ነገር አለ። ስለምነው ሰጪ ነው፣ ተቀባይ ነኝ። ባዶ ነኝ፣ ሙሉ ነው። ይችላል፣ አልችልም። እርሱ ብቁ ነው፣ እኔ ምንም ነኝ። እግዚአብሔር አምላክ ነው፣ እኛ ባሮቹ ነን። አሜን ነው። ልጅነታችን የሚቀድም ባሮች ነን እኮ እኛ። ኦፍኮርስ በክርስቶስ ኢየሱስ በኩል ልጆች ነን፣ ግን ባሮቹ ነን፣ አገልጋዮቹ ነን። ይህንን ደጋግሜ ተናገረ። ሰርቫንት ብቻ አይደለንም የእግዚአብሔር እኮ አገልጋይ ብቻ ሳይሆን ባሪያ ጭምር ነን። ዋጋ አውጥቶ የገዛኝ ባሪያው እና ያለሱ መብላት መጠጣት አለ መኖር ነው የማንችለው። የጌትነቱ መጠን በእኔ ህይወት ላይ መወሰን ይችላል።
በዚህ መጠን አክብሮ ነው እየለመነው ያለው። በዚህ መጠን የሚገባውን ክብር ሰጥቶት እየለመነ ነው። ለመነው፣ እግዚአብሔርም የለመነውን ሰጠው። በግላችን በእግዚአብሔር ፊት እንውደቅ። የጸሎት ሕይወት በእግዚአብሔር ፊት መውደቅ መቻል፣ መንበርከክ፣ መቆየት፣ መጸለይ። መጽሐፍ ቅዱሳችን ላይ በጣም ትልልቆቹ የምንላቸው አብርሃም፣ ሙሴ፣ ኤልያስ፣ ሌሎቹ የብሉይ ኪዳን አባቶቻችን ወደ ኋላ ገባ ብላችሁ ሕይወታቸውን ካያችሁ ይጸልያሉ፣ ጸልየዋል። እጅግ በጣም ምርር ያለ ጸሎት ጸልየዋል በእግዚአብሔር ፊት። ምርር ያለ ጸሎት እነሱና እግዚአብሔር ብቻቸው ሲመልስላቸው ሕዝብ መሃል፣ አገር መሃል፣ አደባባይ እንዲጻፍ አድርጎ መለሰው። ሲጸልዩስ እነሱና እግዚአብሔር ብቻ እንቅ አድርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት። ካልመጣ ዝም ብለን ኖረው እንዳንባል፣ እከሌን ወለደ ተብሎ እንዳንዘለል መሃል ላይ እናቋርጥ። እስቲ እንደዚህ ጸልየን እንዲናርገው እስቲ አሜን በሏ። በእውነት እንደዚህ ብለው ጸለዩ ይበል እስቲ የሚቀጥለው ትውልድ ይሄን ትውልድ ሲያስብ፣ እኛን ሲያስብ፣ ልጆቻችን ሪፈረንስ ፖይንት ይኑራቸው። እስቲ አባቴ ወደ ሕያው እግዚአብሔር ይጸልይ ነበር እና እጸልያለሁ እኔም ይበሉ። እስቲ ጸሎትን አጋብተን ነው እንሂድ። አንድ የሆነ የላይፍ ፓተርን እናሳያቸው። እስቲ ጸሎትን ስርዓት አድርገን እንለፍ። እስቲ ትውልድ ሁሉ እየመጣ የሚገባበት የጥቂት ቀናትና የደቂቃ ልምምድ ሳይሆን የህይወት ስርዓት። ሳይጸልዩ መኖር የማይችሉ ለየትኛውም ነገር የሚንበረከኩ፣ ሁሌ የሚለምኑ፣ ለእያንዳንዷ ነገር የሚጠይቁ፣ የሚችሉትን እግዚአብሔር ይሰራልኝ የሚሉ። የማትችለውን ጥርጥር የለውም ተንበርከከት አመጣል። የምትችለውን እግዚአብሔር እባክህ። ይሄ ባይዘው ግብዝነት አይደለም፣ ትህትና ነው። ለእግዚአብሔር ጊዜ መስጠት። በሳምንት አንድ ቀን ይኑራችሁ እስኪ የምትጾሙበት የምትጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት፣ በእርግጥ በእግዚአብሔር ፊት የምታቀርቡት ነገር ይዛችሁ የምትመጡበት። አምልኳችሁ፣ ምስጋናችሁ፣ ቅድም እንደሰማነው ውዳሴያችንም ሊሆን ይችላል፣ ጥያቄም ሊኖረን ይችላል። እግዚአብሔርን ስለ ምድር የምንለምነው ጉዳይ ሊሆን ይችላል፣ ስለ ቤተ ክርስቲያን፣ ስለ ግል ሕይወቴ ሊሆን ይችላል። አንድ ቀን ግን ይኑረን እኛና እግዚአብሔር በደንብ ጊዜ የምንወስድበት። እኔ እግዚአብሔር ጋር የምቀርብበት፣ እግዚአብሔር እኔ ጋር የሚመጣበት፣ የሚፈልገው ለኔ የሚነግርበት፣ ይሄንን አስተካክል የሚልበት፣ እግዚአብሔር እኔን የሚገስጽበት እድል ተንበርክኬ አነብንቤ የምነሳበት ሰው የምሰማበትም በቅዱስ ቃሉ እየቆራረጠኝ እንዲገባ እድል መስጠት። እስቲ አሜን በለው። መንበርከክ፣ መቆየት። ይሄው ሰዎቹ ናቸው ሂስትሪ ሜከርስ የሆኑት በፕሬየር ነው። ከእግዚአብሔር ጋር ስቲክ ቸርች ነው ያለ ነው። ሌላ ነገር ልላችሁ አልችልም። ሌላ ነገር በጣም ብዙ የሚላችሁ ነገር አለ ደጅ። ይሄ ቤተ ክርስቲያን ነው። ከዚህ ውጭ ልነግራችሁ አልችልም። ብታደርጉት የምትድኑበት ነገር ደግሞ ይሄ ነው። አንዱ መለወጥ ያለው እዚህ ውስጥ ነው። መጸለይ፣ መንበርከክ፣ መቆየት። ይኸውልህ በጣም የምትጸልይ ከሆነ አንተ እድል አይኖርህም። እግዚአብሔር በጣም አንተ ጋር ስለሚመላለስ ክብሩ ፊት መቆየት ስለማትችል ኮንሱም ያደርግሃል። ባይዘው ሙልጭ አድርጎ ይጨርሳል። አንተ አትኖርም። በጣም በእውነት ወደ እግዚአብሔር የምትጠጋ ከሆነ እሱ ባንተ ነው የሚኖረው። አንተን ይጠርግሃል፣ ያጠፋሃል። አንተን የኔ የምትለው ነገር አይተርፍልህም። ሙሉ በሙሉ ይሰባብርሃል። ሀምብል ነው የሚያደርግ ጸሎት። ጸልዮ ትዕቢተኛ ከሆነ አልጸልየም። ጸልዮ ያለኔ ካለ ሰው አልጸልየም። እግዚአብሔር ጋር አልቀረበም። እግዚአብሔር ጋር ከቀረብክ እንደ ሞተ ሰው ነው የምትሆነው። እንደማትችል ነው የምታውቀው። ለሕያውነቱ ክብር እየሰጠ ብቻ ነው የምትኖረው። እንደሱ ነው የሆኑት። ሙሴ ሀምብል መሆን ነበረበት? አልነበረበትም። ለምን? ከፓላስ ነው የመጣው፣ ከቤተ መንግስት ነው የመጣው። የፈርዖን ዙፋን ላይ መቀመጥ የለመደ ልጅ ነው። ፈርዖን የልጅ ልጄ ነህ ብሎ እግሩ ላይ አስቀምጦ እያበላ ነው ያሳደገው። ከፈርዖን እጅ ነው የሚመገበው። የልጅ ልጄ አያት ነኝ፣ ወንድ ልጅ የለኝም፣ እኔ ስሞት አንተ ነህ እዚህ ጋር የምትቀመጠው እያለ ነው ያሳደገው። ቀጣይ ፈርዖን ነው።
የመጣው መንገድ ፕራይድፉል ሊያደርገው ይችላል። ትዕቢተኛ፣ ቀና የሚል አታውቅኝም እኔን ከየት እንደመጣው የሚል እንደዚህ አይነት አይደንቲቲ እኮ ሊያመጣበት ይገባ ነበር። ሙሴ እኔ ውስጥ እግዚአብሔር መጣ እንደ ባሪያ እንደ ሙሴ ትሁት ምድር ላይ የለም ማለት ለምን ተጠጋዋ እግዚአብሔርን። ዘጸአት 3 ላይ ጥግት አለው። ይህንን ራእይ ልመለከታለሁ። እግዚአብሔር መጀመሪያ ያደረገው ሰበረው። ሰውየውን የቆምክበት ቦታ ቅዱስ አውልቅ ጫማ አለው። ይሄ ፈርዖን ቤት መሰለ ዘው ለምገባው አለ። አውልቅ ጫማውን አወለቀ። ወለቆልቅ አረገ። ቆመ እየተንቀጠቀጠ አስተማረው። ሰው በጥፊ የሚገልሰው እኮ ሙሴና እግዚአብሔር ካወሩ በኋላ ሙሴ ትሁት ነው የሆነው። አትችልም በእግዚአብሔር ፊት ከቀረብክ። እስቲ አሜን በሉ። እግዚአብሔር ጋር መጠጋት የሚያስታውቀው ትህትና ይጀምርሃል። ባይዘው ለምን እግዚአብሔርን ሰው አይቶ ትዕቢተኛ መሆን አይችልም። አምላክ በሰማይ አለ እያልክ ነው የምትኖረው። እኔ በምድር ነው የምኖረው እና ከሁሉ ያነስኩ ነኝ። እግዚአብሔር መጀመሪያ ፊት ለፊት ሲያገኝ የሚያስተምር ሂዩሚሊቲ ነው መጀመሪያ። ለምን እሱ ክቡር ነው። ፕራይድፉል ከሆን ክብሩን ትጋርድበታለህ፣ ትጋጨዋለህ። ትሁቱን ከኔ ጋር እንድትኖር ይልሃል። ተሰበር ይልሃል። ተሰበር የሚል በንግግር እኮ አይደለም። ሲገለጥልህ ማን እንደሆነ ስታቅ አንተ ራሱ አትቆምም። አጥንትህ መቆም እየፈለገ ይቀልጥብሃል። መቆም ጠልተው መሰለ አንዳንዶቹ የወደቁት አይደለም። ቆሞ ማየት ፈልገው ነበር አልቻሉ። ጠንካራ ነገር ይፈሳል። ኃይለኛ ነው። ማን ይነካዋል? ይነቀነዋል ያልከው ሰው ይድቅቅ ነው የሚለው። ሲወጣ እግዚአብሔር ጋር ገብቶ ይወጣ ሲያስታውቃል። ኃጢአት ላይ ነው የሚጨክነው እንጂ አገልግሎትና የእግዚአብሔር መንግስት በሆነ ጉዳይ ላይ በጣም ትሁት። ክብር ለእግዚአብሔር ይሁን። ስለዚህ ካሉን ቀናቶች መካከል የተወሰነውን በእግዚአብሔር ፊት ለመቆየት ለመጸለይ በጣም እንሰዋው። ያቤት ጸልየዋል። ምንድነው የጸለየው? አቤቱ መባረክን ባርከኝ። ይሄ በረከት መቼስ ታውቃላችሁ አይደል? ከማቴሪያል ምናምን የዘለለ ነገር ነው እነሱ የሚጸልዩት ከአንዳንድ ሰርተው ሊያገኙ ከሚችሉት ነገርም መንፈሳዊ ነገርም ጭምር ነው የሚያወሩት። አሁን ኦልሬዲ እናቱ ያወጣችለት ስም አለ፣ ያቤጽ ብላ ስም አውጥታለታለች። ስለዚህ እግዚአብሔር ባርኮ ይህንን ነገር ካልቀየረለት በቀር ነገር ይከተላል። ታውቃለህ፣ ስም በጣም አስቸጋሪ ነገር፣ ስም ይከተላል። እስራኤላዊ ደግሞ ታውቃለህ ስታድግ ነው የሚያወጣልህ። ያዕቆብን እኮ ሲያድግ ነው አይተው ይሄ እግር በእግር ተረከዝ ያዥ አለው። እግር በእግር ይከታተላል እና ተረከዝ ያዥ አለ። አንደኛው ደግሞ ያዕቆብ ሲል አታላይ ሲያድግ አይተው ስሙ ተከተለው እኮ እግዚአብሔር መጥቶ እኮ ነው የሰበረለት እስራኤል አለው። ተረከዝ ያዥ አታላይ እንደ ስሙ ያዕቆብ ነው አይደል ያለው። ኤሳው እንደ ስሙ ነው አለ። ተጣብቆ አለ ላይ ተቃል ካራክተሩን ፍሬም አደረገው ስሙ እና ዴስቲኒውን ደግሞ ፍሬም እንዳያረግበት እግዚአብሔር መሃል ገባለት። ከዛሬ ጀምሮ እስራኤል ብያለሁ። የነቢያት መጽሐፍ ላይ የፈጠርኩ ያዕቆብ የሰራው እስራኤል ሆይ፣ ያኛው የተፈጠረ ነው፣ ይሄኛው የተሰራ ነው። ያንን ጨፍልቄ ነው የገነባሁት። ስለዚህ ይሄኛው ሰው አንዱ ሪናውንስ እያደረገ ነው ያቤጽ እና ይሄ ሌብል ተደርጓል። በጣር የተወለድክ በምጥ የተወለድክ እናትን አሰቃይተ የወጣ ሲሉት ይህንን ሌብል ኦቨርካም ማድረግ አለበት እና ባርከኝ። ጣር እየተከተለኝ ነው። እናቴ የጣር ሰው ብላኝ፣ ከሞት የተረፈ ብላኝ። ይህ ወጥመድ በወጥመድ ነኝ። ሳመልጥ ነው የማገኘው ራሴን ሁሉ ስሾልክ ልሞት ስለምተርፈው። ለምን? ከጣር የተረፍክ ነው ስሜ። ጣር አያጣኝም። አቤቱ መባረክን ባርከኝ። በጣም ምጽናናው እግዚአብሔር የለመነውን ሰጠው የሚል መጨረሻ ላይ አለ። አቤቱ መባረክን ባርከኝ ሲለው እግዚአብሔር እሺ፣ ይህን ሌብል የተደረኩበትን ነገር የምታወቅበትን ነገር ዘመኔ ላይ የተቀመጠው ነገር እባክህ ስበርልኝ። የጣር ሰው የምጥ ሰው ህመም ስበርልኝ። እግዚአብሔር እባክህ ባርከኝ። እግዚአብሔር ባረከው። ስፒሪቹዋሊ መንፈሳዊ በሆነ ነገርም እግዚአብሔር ይህንን ሰው ባረከው። ብሉይ ኪዳን ላይ በርግጥ በጣም ብዙ ጊዜ በረከቶች የሚቆጠሩት በከብቶቻቸው ብዛት በርስታቸው፣ ግን የዚህን ሰው ጸሎት ግን በደንብ እናንተ ጊዜ ወስዳችሁ ካነበባችሁት ከመሬት ላይ ካለው ነገር የዘለለ ነው ጸሎቱ።
ከዚያ ከሚታየው መሬት ላይ ካለው ሌላውም ሰው ዝም ብሎ ከሚያግበሰብሰውና ከሚሰበሰበው የዘለለ ጸሎት ነው የሚጸልየው። አቤቱ መባረክን ባርከኝ ሲል የእግዚአብሔር እጅ በሰው ሕይወት ላይ የምታደርገውን ነገር ነው የፈለገው። እግዚአብሔር ብቻ ሲመጣ ሊያደርግ የሚችለውን ነገር ነው የተለመነው። ወደ ጎን ሄዶ ፈልጎ የሚያገኘው አይደለም። እግዚአብሔር ለሱ ሊሰጠው የእስራኤል አምላክ ሊያደርግ የሚችለው ነገር ነው። የእግዚአብሔር እጅ ተከፍታ ወደሱ የሚወርድ ነገር ነው የፈለገው። እጅን ተከፍታለህ የሚል ቃል አንብባቸው። ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ ተብሎለታል እግዚአብሔር። ስለዚህ አቤቱ መባረክን ባርከኝ ሲል እጅህን እባክህ ካንተ ዘንድ እፈልጋለሁ። ካንተ የሚወርድ ካንተ የሚመጣ ሰው ሊያረጋው የማይችል አንተ ብቻ የምታረጋው። በታሪካችሁ መካከል ማንነታችሁን መቀየር የሚችል ነገር ማድረግ የሚችል እግዚአብሔር ብቻ ነው። ስጋ ለባሽ ሕይወት ላይ የሆነውን ነገር አይቶ ሊያመሰግን ሊባርክ፣ በጣም ጥቂት ደግሞ ሊያግዝህ ይችላል። ታሪክን የሚቀይር እግዚአብሔር ብቻ ነው። ማንነት መለወጥ የሚችል እግዚአብሔር ብቻ ነው። እግዚአብሔርን ብቻ ለምኑ፣ ሰው አትለምኑ። አሜን በሏ። እግዚአብሔርን ብቻ፣ ከፍቅር በቀር ዕዳ አይኑርባችሁ። እግዚአብሔርን ብቻ። አቤቱ እኔ ሰው ለምኜ ከሰጠኝ እግዚአብሔርን ለምኜ እንዴት ነው የማይሰጠኝ? ሌላ ጸሎት ምን ጸልይ? ግዛቴን እንድታሰፋልኝ። ክብር ለእግዚአብሔር ይሁን። ግዛቴን እንድታሰፋልኝ። ይሄም ሰፋ ያለ ካሬ እንድሰጠኝ ነው። እንደሱ ነው ክፍሉ የሚለው አይደለም እኮ አይደል? ስፒሪቹዋል ኢንፍሉዌንስ አይደለም ይሄ። መንፈሳዊ ተጽዕኖ ስፒሪቹዋል ኢንፍሉዌንስ ነው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የሚያደርግበትን ክልል ነው። መንፈሳዊ ነገር ነው እየለመነ ያለው። አቤቱ ግዛቴን አስፋው ሲል እያወራ ያለው ይሄ እንትን ብሎኛል ጠቦኛል እንትን ጨምርልኝ አይደለም። ኦፍ ኮርስ እግዚአብሔር እሱንም ይጨምርለታል። የአቤት ጸሎት ግን ስፒሪቹዋል ኢንፍሉዌንስ ነው። መንፈሳዊ ነገር ነው እየጠየቀ ያለው ስቲል ከእግዚአብሔር እጅ። ተዋግቼ አስለቅቃለሁ አይደለም ያለው። እግዚአብሔር ሆይ ግዛቴን አስፋው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የምታደርጉበት ክልል ነው። ክብር ለእግዚአብሔር ይሁን። በትውልዴ መካከል አንተን አሳይቼ ልለፍ ነው። በጣም ብዙ ሕዝብ ሲመለከተኝ አንተን ይመልከት። እግዚአብሔር መንፈሳዊ ተጽዕኖ ይስፋ። ሕግን ተሸክሜ ስቆም ምድሪቱ ትመለከት። ግዛቴን አስፋ። ጸሎቱ ወደ እሱ አይደለም ወደ እግዚአብሔር ነው ጸሎቱ። አሁን እግዚአብሔር ቢመልስለት ሞር የሚያተርፈው እግዚአብሔር ነው፣ ያቤጽ አይደለም። ምክንያቱም ያቤጽ እየጠየቀ ያለው መንፈሳዊ ተጽዕኖ ነው። ስለዚህ እግዚአብሔር ነው የሚገለጠው በያቤጽ ጸሎት ላይ። እግዚአብሔር ለያቤጽ ሲሰጠው ከያቤጽ ይልቅ እግዚአብሔር ተጠቃሚ ነው። ለምሳሌ መጽሐፍ ቅዱሳችን ላይ አብርሃምን እግዚአብሔር መጣና እንደዚህ ያለው። አብርሃም አይደለም የለመነው፣ እዚህ ጋር ያቤጽ ለምኖ ነው። አብርሃምን መጣና እንደዚህ ያለው፣ ስምህን ገናና አረገዋለሁ አለው። አብርሃም ቆም የሚል አይመስላችሁ? ከከልዳም መንደር ከኡር ተጠርቼ ከአባቱ ከዛ ሰፈር ወጥቼ ስምህን ገናና አረገዋለሁ። አዎ አብርሃም 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 እንዲባል አረገዋለሁ ማለት ነው እንዴ? አይደለም። በአብርሃም በኩል የክርስቶስ ኢየሱስ በረከት ወራሽ ምናምን ይባልልሃል ነው። እና ማን ያዋጣው? እግዚአብሔር ነው ያዋጣው። አንድ ልጅ ሰጠና በዛ በኩል መሲያኒክ ላይ እንዘረጋለሁ፣ ከዛስ ልጅን ኢየሱስን በዚህ በኩል አመጣዋለሁ፣ የዚህ ሁሉ ምሳሌና ምልክት አረጋለሁ፣ ብለርድ እያረገብን እንድታይ አረጋለሁ፣ ላይን ውስጥ ቀላቀላለሁ ነው። እግዚአብሔር ለሚሰራው ስራ ሰው አገኘው ነው። ሞር ጉዳዩ ለአብርሃም አይደለም ለእግዚአብሔር ነው። እግዚአብሔር ክብሩን መካከል ያደረገ ነገር ነው የሚሰራው። ክብሩን ትቶ እኔን አይወስድም። ክብሩን አድርጎ ነው የሚያከብረኝ። እሱ ሲከብር ትከብራላችሁ ነው የሚለው። ስትከብሩ ይከብራል አይደለም የሚለው። እግዚአብሔር ሁሉ ጊዜ ቅድሚያ የሚሰጠው ለክብሩ ነው፣ ለማንነቱ ቅድሚያ ይሰጣል። እሱ የማይከበርበትን ነገር አያደርግም። ያዳነን ራሱ የጸጋው ክብር እንዲመሰገን ነው። ሌላ ነገር የሚጨምርልህ አይደለም። ሳልቬሽንን ራሱ እግዚአብሔር ሲሰጠው የጸጋው ክብር እንዲመሰገን። አቤት እንደ እግዚአብሔር አዳኝ አለ። ሮጠህ አመለጥክ አይደለም የምንልህ። የጸጋው ክብር እንደው እግዚአብሔር እሱንም አዳነው። አቤት አንተን እኮ ነው ያዳነህ። የሚመሰገነው ማነው? በአንተ ቸርች መምጣት እሱ ነው የሚመሰገነው። እንደ እግዚአብሔር አይነት ግን መሐሪ የት አለ ይባላል። አንተ እግዚአብሔር አዳኝ ከእንትን አወጣኝ ብለህ ወዲያው ከእንትን አወጣኝ ብቻ እንድትል ነው ድል የሚሰጠህ። ከዛ አንተን ዞር አድርጎ እሱ ነው ያለው። ይሄንን ነው የሚሰራው እግዚአብሔር። ክብሩ ይቀድማል። ግን እግዚአብሔር ይከብራል ማለት አንተ ትዋረዳለህ አይደለም። እሱ ሲከብር እንከብራለን። ምን ማለት? የእግዚአብሔር መክበር ክብራችን ነው።
የሆነ ቦታ ያስገባሃል አይደለም እኮ መክበሩ ራሱ ባንተ ምክንያት ክብር ነው። ከእግዚአብሔር የሆነ ነገር መቀበልና መመለስ ከዛ እንውጣ ማለት ነው። መክበሩ እግዚአብሔር መክበሩ መድመቁ እግዚአብሔር አንተን መጠቀሚያ መሳሪያ አድርጎ ባንተ መታየቱ እሱ ክብር ነው። እግዚአብሔር ከብሮኛ ብንሞት ያዋጣናል። ኢየሱስ ጌታ ነው። ግዛቴን አስፋ ጸሎቱ ወደ እግዚአብሔር ነው። ወደ እግዚአብሔር ነው መልሱ። መንፈሳዊ ተጽዕኖ ነው እየለመነ ያለው። ስለዚህ እግዚአብሔር በያቤጽ በኩል እንዲገለጥ ነው ያቤጽ እየለመነ ያለው። አንተ በእኔ ተገለጥ ነው እንጂ እንትን ላይ እንትን ደርብልኝ አይደለም። በጣም ብዙ ነገር የሚያስተዳድር ሰው እኮ በጣም ስትረስፉል ነው። በጣም ስትረስፉል የሆነ ነገር በተጨመረልህ ቁጥር ብታመሰግንም አሳይመንት ነው። በጣም ትልልቅ ከኃላፊነት ጋር ነው እኮ የምትሸከመው። ያቤጽ እየለመነ ያለው እንደሱ አይነት ነገር አይደለም። እንትንም ጨምርልኝ፣ ከሰው መካከል በጣም እየተለየው አርገኛ አይደለም ልመናው። አንተ በእኔ ታይ ነው። አገሬን አስፋ፣ ግዛቴን ትልቅ አርገው ሲል ይሄ ሁሉ ያቤጽ ነው እንዲባል ሳይሆን በዛ ሁሉ ውስጥ ያለ አንተ እኔ ላይ አንተን ይመልከት ነው። ልመናው ወደ እግዚአብሔር ነው። ተብረቅረቅ በእኔ ላይ ነው። እግዚአብሔር ክብሩን በመግለጥ ግዛታችሁን ያስፋው። ራሱን ለማሳየት እግዚአብሔር ብድግ ያደርጋችሁ። በእውነት ፊቱን ብቻ ለማሳየት ድምፁን ለማሰማት እግዚአብሔር እናንተን ያክብር። ድምፁን ለማሰማት ስማችሁን የማያውቅ ሰው እናንተ ላይ የእግዚአብሔርን ክብር ይወቅ። ስሟን አላቀውም ግን ኢየሱስን ትመስላለች ይበላችሁ። እስቲ ይሄን ያክል እኛን አጥፍቶ በእኛ ይታይ። በእውነት እማይለይህ መልክን አይቶ ላይለይህ እኮ ይችላል። እንደ ሮማዊ ወታደር ከሩቅ ሲመጣ ባይዘው እንትና ነው ማለት አትችልም። አትለየውም ሰውየውን። ደረቱ ላይ ያለው ጥሩር ግን ወርቃማ ስለሆነ ያብረቀርቃል፣ ከሩቅ ይታያል። አንድ ሮማዊ ወታደር እየመጣ ነው ትላለህ። ማን ነው? አለየውትም። በምን አወቅ? ደረቱ ላይ ያለው ጥሩር ሲብረቀረቅ አታይም? ጽድቅ አይደል እሱ? ሰውየውን ሳይለየው ማን እንደመጣ ግን ይታወቅ። በእውነት ስማችሁን የማያውቅ ሰው እናንተ ላይ ጌታን ይወቅ። ያን ያክል እንፍቀድ እስቲ። በእውነት እኛ ተደብቀን እሱ ይታይ። በእውነት እኛን ደብዘዝ አድርጎን እሱ ይድመቅ። እኛ ሞተን እሱ በእኛ ሕያው ሆኖ ይታይ እና ይሄ ልመና እንደሱ አይነት ልመና ግዛቴን አስፋ ማለት ለእኔ ጨምርልኝ አይደለም፣ አንተ የምትታይበት ይብዛ ነው። ወደ እግዚአብሔር እናዙረው። ወደ እግዚአብሔር ክብር ለእግዚአብሔር ለአምላካችን ይሁን። ታውቃላችሁ አይደል መሬት ላይ እንደማይከለክላችሁ እንኳን መሬት ላይ ሰማይ ሰጥቶን የለ ርስት ከሱ ጋር እንድንኖር እኮ ሰው ያልሰራው ከተማ እኮ ያስገባናል። እንኳን መሬት ላይ ለዘላለም አምኘው ለሰባው አላማውም ለመሬት አታሙት መቼ ዘላለም ያኖረኛል ብላችሁ ቁርሴን አላበላኝም ይሄ እግዚአብሔር ግን ምን እያሰበ ነው አይባልም። ዘላለም ያኖረኛል እንደሌለ እንዴ ታዲያ ብትገለኝም ልክ ነህ እያለ ነው የምንኖረው። ክብር ለኢየሱስ ይሁን። ከዛ ቀጠለ። አንደኛው ጸሎት ምንድነው የሚለው? እጅ ከእኔ ጋር ትሁን። እጅ በእኔ ላይ ትሁን ነው የሚለው እሱኛው። እጅ ከእኔ ጋር ትሁን ምን ማለት ነው? አብሬ ልስራ። የእግዚአብሔር እጅ ለስራ ነው የሚመጣው። በተዘረጋ እጅ በጸና ክንድ አወጣዋቸው። እጁ አለ ከተባለ እግዚአብሔር እየሰራ ነው ማለት ነው። ስለዚህ አብሬ ልስራ እባክህ። የራሴን እየሰራው እድሜ አይለቅ፣ ጉልበቴ አይድከም፣ አልውደቅ፣ አልሙት። እባክህ ያንተን ልስራ፣ አብረን እንሆን። የእግዚአብሔርን አብሮነት ነው የለመነው። ሰው ሁሉ ሲያገኘኝ ያንተን እየሰራው ያገኘኝ። እጅ ከኔ ጋር ትሁን። ድል ስጠኝ፣ ማሸነፍ ስጠኝ፣ ወደ ፉልፊልመንት አምጣኝ። ጀምሬ እኔ አልጨርሰውም። እጅ ከኔ ጋር ከሆነች ግን ያልቃል። እጅ ከኔ ጋር ትሁን። ያቤጽ አዲስ ሰው እንዳይመስልን የቅዱሳት መጽሐፍት እውቀት አለ። እግዚአብሔር እጁን ልኮ ከነ ሙሴ ጋር ምን እንደሰራ ያውቃል። እጁን ልኮ ኢያሱ ጋር ምን እንደሰራ ያውቃል። ፀሐይን እያቆመ ነው የሰራው እግዚአብሔር እጁን ሲልክ። ዮርዳኖስን ቀጥ አድርጎ ህዝቡን አሳልፏል እግዚአብሔር። ነገስታትን ገሏል እግዚአብሔር። ኃይለኞቹን አሳልፎ ሰጥቷል እግዚአብሔር። እጁን ሲለምን ይሄ ሁሉ በእጄ የተሰራ ታሪክ ከኔ በፊት አለ። አዎ እኔ ራሴ ሰሰራ እንዳልገኝ ያው ታሪክ በእኔ ይቀጥል። በሙሴ የሰማሁት፣ በኢያሱ የሰማሁት፣ በመሳፍንት ዘመን በነ ጌዲዮን በነ ዮፍታሔ የሰማሁት እኔም ዘመን ላይ እሱ ይቀጥልልኝ እባክህ። እነሱ በአንተ እጅ መጥተው እኔ በራሴ ስታገል እንዳልገኝ የሚጻፍልኝ ታሪክ እጁ አብራው ነበረች ይባልልኝ።
እስቲ አሜን በሏ። የእግዚአብሔር እጅ ከመጣ አንተን ዞር አድርጎ እሱ ነው የሚሰራው። እግዚአብሔር ከሰራ ደግሞ እርማት የለውም፣ ፍጹም ነው። መልሰ አታስተካክለውም። ትክክለኛ ነገር ነው የሚሰራው። የእግዚአብሔር እጅ ሲመጣ ኮሬክሽን አትለውም። እኔ እናንተ ስንሰራ ነው ሲበላሽ ሲፈርስብን ስንጣግን የምንኖረው። እግዚአብሔር ሲመጣ የማይሻሻል ነገር ነው የሚሰራው። የመጨረሻው ነው የሚያደርገው። ኤክሰለንስ በጣም የመጨረሻው እና ትውልድ ሁሉ እያየው ያመሰግናል። እጅ ከኔ ጋር ትሁን። እግዚአብሔር በእጁ ከሰራ ትክክል ነው። እስቲ አሜን በሉ። እጅ ከኔ ጋር ትሆናለ። የመጨረሻው ከሲቃይና ከጉዳት ጠብቀኝ። ዋው! በእውነት እንበላተኛችን ከሲቃይና ከጉዳት ጠብቀኝ በሉት እስቲ። ሲቃይ አይደል እንደ አንዱ መጎዳት፣ ከሲቃይ ቀጥሎ ከጉዳት እባክህ ጠብቀኝ። ምን ማለት ከልለኝ፣ እኔ አልችልም፣ ሮጬ ጥልቅ ነው የሚል የሚሰብረኝ ነው የምፈልገው፣ እኔ የምጎዳበትን ነው የምፈልገው። አንተ እባክህ ከልለኝ፣ እባክህ ተንቀሽቅሽ የምገባበት ሁሉ ወጥመድ እንዳይሆንብኝ፣ የያዘኝ በሙሉ እየሰበረ እየጎዳኝ እንዳልኖር። አያችሁት? አይገርምም? አውት ስማርት ላረገው አይደለም ያለው፣ ጠብቀኝ ነው ያለው። ክብር ለኢየሱስ ይሁን። እኔ ያው አውቀዋለሁ አይደለም ያለው፣ አንተ ጠብቀኝ። ለምን? ዘላለም በፊት አሁን ነዋ። ቀጥሎ የሚሆነውን ታውቃለህ፣ የምጎዳበትን ታውቂለህ። አው ጠብቀኝ እንዳልገባበት። እኔ ነገን አላውቀውም። ዛሬ የሚጠቅመኝ የመሰለኝ ነገ መሰቃያዬ ነው። ዛሬ እልል ብዬ የገባሁበት ነገ በቃ ለመውጣት ጭንቅ ነው፣ ሲቃይ ነው። እንዳልገባ ጠብቀኝ እባክህ። ሲቃይና ጉዳት ከባድ ነገር ነው በህይወት ላይ። ጠባሳ ትቶ ነው የሚሄደው። የማይፋወስ ነገር የሚመስል ሆኖ ነው የሚሄደው። ባሰባችሁት ቁጥር ፍርሃት ላይ ጥሎብ ነው የሚሄደው። በእግዚአብሔር ላይ ያለን ድፍረትን ነው የሚያሳጣ። ያቤጽ እንደዚህ ብሎ ለመነ፣ ጠብቀኝ፣ ከሲቃይ ጠብቀኝ፣ ከጉዳት ጠብቀኝ። እግዚአብሔር ይጠብቃችሁ። በእውነት ከጉዳትም ከሚጎዳችሁም እግዚአብሔር ይጠብቃችሁ። ከሲቃይም ከሚያሰቃያችሁም እግዚአብሔር ይጋርዳችሁ። ከክፉ ሰዎች ከጨለማው አሰራር እግዚአብሔር ይጠብቃችሁ። ሊጎዳችሁ ከሚችል ከራሳችሁም ሐሳብ እግዚአብሔር ይጠብቃችሁ። በደጅ ካለ ከምናምን ከራስ እግዚአብሔር ከራሳችን ያድነን። በእውነት እኔ ለራሴ እኮ አላቅም። የሚጠቅም የሚመስለን የሚጣፍጥ ነገር ነው የምንወደው። ገዳይ እኮ ነው የምንወደው። ገብቶ የሚጎዳን፣ ገብቶ የሚገለን፣ ገብቶ የሚያሰቃየን አፋችን ላይ ለጊዜው የሚጣፍጥ ከላይ የተቀባባ ነገር ነው። እግዚአብሔር ውስጡ ነው ያየዋል። ጠብቀኛለሁ። ለዛ ጠላት ደግሞ ታውቃላችሁ፣ ወጥመድ በእቅድ እንደሚሰራ ታውቃላችሁ። ወጥመድ ማለት ምን ማለት መሰል? ወጥመድ ማለት አጥማጁ የሚያውቀው ተጠማጁ አያውቀው። ተጠማጅ መንገድ መስሎ ስትሄድ ጉድጓድ። እግዚአብሔር ጠብቀኝ ስትል ልምራ ይልሃል። ጠብቀኝ ባይዘው ታውቃለህ፣ ራስን መጣል ነው። እግዚአብሔር ላይ ትለቅለታለህ። እምነት ነው። ጠብቀኝ ሲል እኔ በቃ ሮጣለሁ፣ እግሬን ከልክል አይደለም፣ አንተ ላይ እወድቃለሁ፣ ወደ ወደድከው ውሰደኝ ነው በቃ። ስለዚህ አሁን የሆነ ቦታ ልትሄድ ስትል እግዚአብሔር እኔ ልምራህ ይልሃል።